ሙዚቃው በዜማ እጅግ በጣም ከፍ ያለ ነውና ወደታች ሲመጣ የግጥሞቹ ሐሳብም ደግሞ እየጠጠሩና እየከበዱ ይሄዳሉ። የሞተን በሬ ቆዳ ወጥረው ቢደበድቡት ከበሮ ብለው ምቱ አይመስጥም ህመም ብቻ ነው ወዶ ላጣ ሰው ከበሬው ጋር ትዝታላል። ሰላም እንዴት ናችሁ? ሁሉ አማን ሁሉ ሰላም። ዛሬ የምንመለከተው ሙዚቃ ነው። ደግሞ ከሙዚቃ ውስጥ አንድ ሐሳብ እናነሳና ጥቂት ሐሳቦችን እንጋራለን፣ እንጨዋወታለን። የዛሬ የመረጥኩት ሙዚቃ ደግሞ ከዛሬ 8 ዓመት በፊት የወጣ በሙሉ አልበም የእሱ ባለው ይታየው ሙዚቃ ነው። የእሱ ባለው ይህ ሙዚቃ ደግሞ ተው ይሰኛል። ይህ ተው የተሰኘ ሙዚቃ እጅግ በጣም አስደናቂ የሆኑ ኮንሰፕቶች፣ ሐሳቦች በውስጡ ያቀፈ ነው። እንደ አንድ ተራ ሙዚቃ የምንመለከተው አይደለም። በውስጡ እጅግ በጣም አስደናቂ የሆኑ መልከታዎችን፣ አስደናቂ የሆኑ አስተሳሰቦችን እጅግ የሚገርመኝ ማለት እንዴት ተመለከተው፣ እንዴት አየው፣ እንዴት የትኛዋ የጥበብ አድባር ነች እንደዚህ ሾክ ያለችው ብዬ እንዳስብ የሚያደርገኝ ሙዚቃ ነው። ይህ ሙዚቃ እሱ ባለው ከሰራቸው ሙዚቃዎች ብቻ ሳይሆን እዚህ ሀገር ላይ ከተሰሩ ሙዚቃዎች በሙሉ አስበልጬ የማየው እጅግ በጣም ከፍ ያለ ሐሳብ በውስጡ የያዘ ነው እና ስንኞቹን እየተመለከትን ሙዚቃውን በየመሃሉ እያስደመጥኳችሁ በተወሰነ መልኩ እስኪ ጥቂት ሐሳቦችን ከዚህ ድንቅና አስገራሚ ሙዚቃ እንጋራ። ለካ የሞተው የበሬው አንጀት ነው፣ ለካ ክራር ሆኖ ቤቴን የሞላው፣ ለካ የሞተው የበሬ አንጀት ነው፣ ለካ ክራር ሆኖ ቤቴን የሞላው፣ ለካ የሸንበቆ ስባሪ ነው፣ አይ ለካ ዋሽንት ሆኖ ልቤን የሚያምሰው፣ ለካ ትዝታስ ናፍቆትሽ ተዳምሮ፣ ለካ አቅሜን ያሳጣኝ ሰባብሮ ይልና የመነሻውን ይጀምራል። በዚህ ሙዚቃ ውስጥ የሚያስመለክተን ነገር እጅግ በጣም አስደናቂ ነው። ክራር አንድ ባህላዊ ሙዚቃ መሳሪያችን ነው። የሚገርመው በነገራችን ላይ የኛ ሀገር የባህላዊ ሙዚቃዎች እጅግ በጣም አስደናቂ የሆነ ትርጓሜ ያላቸው ናቸው። እጅግ በጣም የሚደንቅ ትርጓሜ ያላቸው እነኚህ ትርጓሜያቸው መንፈሳዊ ይዘት አለው እና ደግሞ ስነ ህይወታዊ ናቸው። ህይወትን ይገልጣሉ። ደስታ ብቻ ሳይሆኑ በህመም ውስጥ የሚሻገሩ ደስታዎች ናቸው። የሚሻገሩ ደስታን የሚያመጡ አስገራሚ መንገዶች ናቸው፣ ቱሎች ናቸው። የሙዚቃ መሳሪያዎቻችን ብዙ ነገር ከኋላ የያዙ ብዙ ነገር የሚነግሩ ናቸው። ይሄንን ብዙ ነገር እንደሚነግሩን በሙዚቃው የነገረን ደግሞ እሱ ባለው እስካሁን ብዙ በዚህ ደረጃ በዚህ ልክ የሙዚቃ መሳሪያዎቻችንን የተረዳ ያለ አይመስለኝም። ሊኖር ይችላል በእርግጥ የኔ አለማወቅ ሊሆን ስለሚችል። ለማንኛውም እየተመለከትነው እንቀጥል። የሞተው በሬ አንጀት ነው ክራርን የሚፈጥረው። ለካ የሸንበቆ ስባሪ ነው፣ አይ ለካ ዋሽንቶን ልቤን የሚያምሰው። በክራር ውብ ድምፅ ውስጥ የምንመለከተው የሞተ በሬ ወይም ደግሞ ህይወት የነበረ በሞቱ ደስታን የሰጠን በሬን እናያለን። ዋሽንቱ ውስጥ ራሱ ዛፎች በነገራችን ላይ ህይወት ያላቸው እንደሆነ በተለያየ መንገድ አንብበናል። የዶክተር አለማየሁ ዋሴን መጽሐፍ እዚህ ጋር ማስታወስ እንችላለን። ዛፎች እርስ በርሳቸው ይነጋገራሉ፣ ይግባባሉ፣ ህይወት አላቸው። የሚነጋገሩበት መንገድ ድምፅ አውጥተው ባይሆንም እርስ በርሳቸው በተለያዩ ባዮሎጂካል በሆነ መንገድ እርስ በርሳቸው ይግባባሉ። ስለዚህ ዛፎች ህይወት አላቸው፣ ህይወትን ይሰጣሉ፣ እነሱም ህይወት አላቸው።
በጣም ጥልቅ የሆነ ደስታን ከሚሰጡ የሙዚቃ መሳሪያዎቻችን ዋሽንት ነው። ዋሽንት የሚሰራው ያው ከሸምበቆ ነው። ሸምበቆ ደግሞ በአንድ ወቅት ህይወት የሚሰጥ ራሱ ህይወት ያለው ነበር። እሱ ተሰብሮ ነው ዋሽንት የሆነው። ስለዚህ ወደ ሌላኛው ስንኛ አስገራሚ ሙዚቃው በዜማ እጅግ በጣም ከፍ ያለ ነውና ወደ ታች ሲመጣ የግጥሞቹ ሐሳብም ደግሞ እየጠጠሩና እየከበዱ ይሄዳሉ። የሞተን በሬ ቆዳ ወጥረው ቢደበድቡት ከበሮ ብለው ምቱ አይመስጥም ህመም ብቻ ነው ወዶ ላጣ ሰው ከበሬው ጋር ትዝታ ላለው። የሞተን በሬ ቆዳ ወጥረው ቢደበድቡት ከበሮ ብለው ምቱ አይመስጥም ህመም ብቻ ነው ወዶ ላጣ ሰው ከበሬው ጋር ትዝታ ላለው። እጅግ በጣም እኮ የሚያስደንቅ ሐሳብ እኮ ነው እያነሳ ያለው። አየህ የሆነ ደስታ የሆኑ ሰዎች ደስታን ብለው በሚያከብሩት ነገር ውስጥ ደስታ የመጣበትን ቦታ ለምሳሌ በሬውን ምሳሌ ብናደርግ ማለት ነው። ከበሬው ጋር ትዝታ ላለው ሰው ከበሮ ምቱ አይመስጠውም፣ ደስታ ምቱ አይመስጠውም ወይም ፊል አያደርገው። በጭፈራ ውስጥ ህመም ነው የሚሰማው። አንጀቱ ደርቆ ይላል ክር ነው ብለው እየወጠሩ አውታሩን ደርሰው ግጥም ቢያወርዱ አይጥምም ዜማው። ወዶ ላጣ ሰው በሬውን ለሚያይ ትዝታ ላለው ተው ይሄንን ከበሮ ተው ይሄንን ክራር ይላል። ትዝታው ከህይወት ካለው ነገር ጋር ነው። ይቀጥላል። እጅግ በጣም በሚያስደንቅ ስንኞች ውስጥ አንቺ እኔን ለማየት ያመጣሽበት ያሰጋር ፈረስ የመጣሽበት ያሰጋር ፈረስ አንቺ እኔን ለማየት የመጣሽበት ያሰጋር ፈረስ እርጅና ይዞት ጉልበቱ ቢፈስ እርጅና ይዞት ጉልበቱን ቢፈስ ከሞተ ወዲያ ጭራውን ቆርጠው ቢገዘግዙት መስንቆ ብለው ጣዕም አይሰጥም ህመም ብቻ ነው ወዶ ላጣ ሰው ከፈረሱ ጋር ትዝታ ላለው። ፍቅርን ስናወጋ በሻሻታው ድምፅ ዘመን በሚለው ከዚህ በፊት ግን እስኪ ስለ ፈረሱ እናውራ። ፈረስ በነገራችን ላይ የጀግንነት ምልክት ነው። በብዙ ሀገራት ቀደም ባለው ዘመን በተለይ ደግሞ ፈረስ ከውጊያ ጋር አብሮ ይያያዛል፣ ስምም ሁሉ አለው። ፈረስ ሌላ ደግሞ መድረሻ ነው። መዳረሻ ወደ መዳረሻችን የምንገሰግስበት መድረሻ ነው። ወደ መዳረሻችን በምንገሰግስበት ጊዜ ያንን ፈረስ እናስታውሰዋለን። ወደ መዳረሻችን ያመጣል። በህይወት በተለያዩ አጋጣሚዎች ፈረስ እንደ ፈረስ የሆኑን ሰዎች እንደ ፈረስ የሆኑን መስዋዕትነት ከፋይ ሁኔታዎቻችንን እናስታውሳቸዋለን። ለኛ ፈረስ ይሁን በኋላ ላይ ግን ተጠቅመንባቸው ህይወታቸው ካለፈ በኋላ ደግሞ በሰጡን ነገር እንደ ማሲንቆ አድርገናቸው ስንገዘግዛቸው በእነሱ ሞት ላይ ደስታችንን የምናጣጥም በእነሱ አለመኖር ላይ ዓለማችንን የምንቀጭ ስንት ፈረሶችን አባክነን ይሆን? በስንት ፈረሶች ታግዘን ይሆን ዛሬ ላይ ደረስነው? ስንት ፈረሶች አምጥተውን ይሆን? እኔ ግን የሚሰማኝ ህመም ብቻ ነው የሚለው
ስባለው በዚህ ግጥምና አስደናቂ ሙዚቃው ላይ ከማሲንቆው ጀርባ ያለ ያ የሞተውን ፈረስ ነው የማስታውሰው። የሞተውን ፈረስ ያንን የሚገርም ድምጽ ያለውን ማሲንቆው የሰጠንን ያንን የሞተውን ፈረስ አስታውሰዋለሁ ይላል። እንዴት አይነት ድንቅ እይታ ነው! ያንን ፍቅርን ስናውጋ አሁን እዚህ ጋር ደግሞ እጅግ በጣም የሚያስደንቀኝ ያው ሙሉ ግጥሙ ሐሳብና ዜማው አስገራሚ ነው። ወደታች እየወረዳችሁም ስትመጡ በሙዚቃ የበለጠ እየተመሰጣችሁና እያስደነቃችሁ ነው የሚመጣው። ለምሳሌ ፍቅርን ስናውጋ በሻሻታው ድምጽ ዘመን በሚለው ያን ሸንበቆውን ያን የምንወደው አድርቀው ሰብረው ጎኑን በሳስተው ዋሽንት ቢሉኝ ትንፋሽ ጨምረው ለኔ የሚሰማኝ ህመም ብቻ ነው አንቺን ነው እንጂ የሚያስታውሰኝ ሌላ ምን አለው። ፍቅርን ስናወጋ በሻሻታው ድምጽ ዘመን በሚለው ያን ሸንበቆውን ያን የምንወደው አድርቀው ሰብረው ጎኑን በሳስተው ዋሽንት ቢሉኝ ትንፋሽ ጨምረው ለኔ የሚሰማኝ ህመም ብቻ ነው አንቺን ነው እንጂ የሚያስታውሰኝ ሌላ ምን አለው። ተው ይህንን መስንቆ፣ ተው ይህንን ዋሽንት። አስባችሁት ከሆነ መልካም የምንላቸው ጊዜያቶች የመጡት ከሆኑ አስገራሚ ከሆኑ መስዋዕትነቶች በኋላ ነው። ማሲንቆው ዋሽንቱ ጎኑን በሳስተው አድርቀው ያንን ድምጽ እንዲመጣም የሆነው በአንድ ወቅት ላይ ነፋስ የሚሰጥ መልካም ጊዜን የፈጠረ በራሱ ህይወት የነበረው ሸንበቆ ነበር። ስንት ሸንበቆዎቻችን በዙሪያችን ነበሩ ህይወት የሚሰጡን፣ ዛሬ ላለንበት ደስታ ማገዶ የሆኑ ጎናቸው የተበሳሳ ከህይወት መዝገብ የተፋቁ ዛሬ ዋሽንትን እንድናዳምጥ ዛሬ መልካም ዜማ ወደኛ ወደ ጆሮአችን እንዲንቆረቆር ምክንያት የሆኑ ስንት ሸንበቆዎችን ፈይተን ይሆን ባለው ሙዚቃ ይቀጥላል። ትዝታ ሆኖ ሁሉ ኮሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት አቅሙተው ነው የወደደውን ጊዜ ያሳጣው። ትዝታ ሆኖ ሁሉ ኮሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት አቅሙተው ነው የወደደውን ጊዜ ያሳጣው። ትዝታ ሆኖ ሁሉ ኮሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት አቅሙተው ነው የወደደውን ጊዜ ያሳጣው። ይህ ሙዚቃ እያንዳንዱ ደስታ፣ እያንዳንዱ መልካም ነገር፣ እያንዳንዱ ጥሩም የሚባለው ነገር በሙሉ በብዙ መስዋዕትነት፣ በብዙ ዋጋ፣ በብዙ ህመም የመጣ ነው እያለን በብዙ ህመም፣ በብዙ ዋጋ፣ በብዙ ፈተና፣ በብዙ ችግር፣ በብዙ መስዋዕትነት በከፈሉ ነገሮች ነው ዛሬ ቆም ነው። ስለዚህ እኔ የሚሰማኝ ዛሬ ላይ ሆኜ ዛሬ ደስተኛ ሆኜ እንኳን የሚሰማኝ እነኛ ለኔ ሲሉ መስዋዕትነት የከፈሉ፣ ለኔ ሲሉ የተሰዉ፣ ለኔ ሲሉ ዋጋ የከፈሉ ሃይማኖታዊ ነገር ልናነሳ እንችላለን፣ ህይወታዊ ነገር ልናነሳ እንችላለን። በቃ የሰው ልጅ ይህ ነው በዚህ ሙዚቃ ውስጥ የተገለጠ ነው። የሰው ልጅ በዚህ ሙዚቃ ውስጥ የሚኖር ነው። ዛሬያችን ያረፍንበት፣ የተቀመጥንበት፣ የቆምንበት፣ የለበስኩት፣ አሁን የምጠቀመው፣ የምታዩኝ እያንዳንዱ ነገር ዋጋ የተከፈለለት ነው። ዋጋ ዛሬ የሚሰጠኝ ደስታ፣ ዛሬ የምመገበው፣ የምጠጣው፣ የምበላው፣ የማያቸው ነገሮች በሙሉ ዋጋ ተከፍሎ የመጡ ናቸው።
የሚሄድበት መኪና፣ የምመጣበት ስልኬ፣ የያዝኩት ነገር፣ ህይወቴ ሳይቀር በብዙ ህመሞች፣ በብዙ ስቃዎች፣ በብዙ መከራዎች፣ በብዙ ፈተናዎች ውስጥ የተሰጠኝ ነው። ለዚህ ነው አንድ ነገር ሰርቪስ ስናገኝ ትክክለኛ ዋጋው አይደለም ብዬ ከብዙ ጓደኞች ጋር በዚህ ላይ ተከራክረን እናውቃለን። ለምሳሌ አንድ ወተት 100 ብር ቢሆን፣ 1 ሊትር ወተት 100 ብር ቢሆን ዋጋው አይደለም 100 ብር፣ አያዋጣም። በቃ ተመን የለውም። ያው ዝም ብለን ተስማምተን ልንከፍለው እንችላለን እንጂ ዋጋው አይደለም። ያንን ወተት እንዴት እንደመጣ ዝም ብለን በአእምሯችን ቼኑን መሳል ብንጀምር ማሰብ ብንጀምር በመቶ ሺዎች ሊሆን ይችላል የወጣበት። ላሟን አስቡ፣ ገበሬውን አስቡ፣ የበላችሁን ሳር አስቡ፣ ያንን ሳር የተሸከመውን ሰው አስቡ፣ ቤታችን ድረስ ያመጣውን እናስብ፣ ላሟን እንድትወለድ እናቷን የተንከባከቡትን አስቡ፣ አያቶቿን ቅድመ አያቶቿን አስቡ። የመጣበትን መንገድ ሁሉ ትራንስፖርቱን ሁሉ ነገር አስቡ። እናንተ ጋር ለማምጣት የመጣው ሰው የበላውን ምግብ አስቡ። እሱን ለመንከባከብ ለመጠበቅ ቤተሰቦቹ የከፈሉትን ዋጋ አስቡ። እነኚህ ሁሉ ሲደማመሩ ያ ወተት ዋጋው አይደለም፣ ስምምነት ብቻ ነው ሊሆን የሚችለው። ለዚህ ነው እያንዳንዱ ነገር ማመስገን የሚገባል። ተው ይህን ከበሮ፣ ተው ይህንን ክራር፣ ተው ይህን መስንቆ፣ ተው 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 ይህን ዋሽንት፣ ተው ተው ዝም በሉ፣ ተው ይላል እሱ ባለ። ይህንን ድንቅ ሙዚቃ ስለሰጠን እጅግ በጣም ነው የምናመሰግነው። እንደዚህ እጅግ በጣም ከፍ ያሉ ጥልቅ ሀሳቦች፣ እጅግ ሰፊ ምዕናብ፣ በምዕናባችን ብዙ ሰፊ የሆኑ ነገሮችን እንድናስብ የሚያደርጉ ሙዚቃዎች እንዲበዛልን እንመኛለን። ሰላም ቆዩን። ዛሬ በዚህ ድንቅ ሙዚቃ ላይ ጥቂት ሀሳቦችን ካንሸራሸርን፣ እስኪ ሀሳባችሁን ደግሞ የተሰማችሁን አጋሩኝ። ኮሜንት ላይ ጻፉ። ከጥበብ ስራዎች፣ ከፊልም፣ ከመጽሐፍት፣ ከተለያዩ ካነበብኳቸውም ካየኋቸው ሀሳቦችን እየመዘዝን መጫወታችንን እንቀጥላለን። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። የድምጽና የምስል ጥራቱን በተቻለኝ አቅም እየጨመርኩ እመጣለሁ። ሰላም ቆዩ።